ሰላም ጤና ይስጥልን ውድ የዩቲዩባችን ተከታታዮች እንደምናላችሁ። እኔ የሙዚቃ ፕሮዲዩሰር መታፈሪያ በቀለ ወይም አባቴ ይባላለሁ። እንዴት ናችሁ? ሰላም ናችሁ? ከዩቲዩባችን ጋር አብራችሁ እየዘለቃችሁ ስለሆነ በእጅጉ እናመሰግናለን። ዩቲዩባችንን ላይክ ለምታደርጉ፣ ሼር ለምታደርጉና ሰብስክራይብ ለምታደርጉ በሙሉ የተለየ ክብርና ምስጋና አለን። ዛሬ ደግሞ ለየት ባለ ነገር እንግዲህ ተገናኝተናል። ትናንትና የወንድማችን ነፍሱን ይማር የታዋቂው የሙዚቃ አቀናባሪ ኤልያስ መልካ አንደኛ ሙት ዓመት ነበረ። እሱን በማስመልከት እንግዲህ ብዙ ነገር ሲባል ነበር፣ ብዙ ነገር ሲወራ ነበር። ስለ ኤልያስ መልካ ያልታዩ ነገሮችን ደግሞ በኔ መልከታ ለየት ያሉ መልከታዎችን አሳያችኋለሁ። ይሄ የኔ ሐሳብ እንግዲህ የኔ መልከታ ነው። ብዙ ነገር እየተጨዋወትን እንቆያለን። ስለ ኤልያስ መልካ ለማውራት በጣም ይከብዳል። በእውነት ኤልያስ በጣም ኤክሴፕሽናል የሆነ ሰው ነው። ሌጀንድም ነው። በጣም ቃል ብትፈልግ ሁሉ ላታገኝለት ትችላለህ። ግን ኤልያስ መልካ በጣም ከሚያናድደው ነገር አንዱ ከሞተ በኋላ እጅግ በጣም ስሙ የተነሳለት፣ ከሞተ በኋላ ስለሱ የተወራለት፣ ከሞተ በኋላ ሚዲያው ሁሉ ስለሱ የሚጽፍበት፣ የሚያወራበት፣ ሶሻል ሚዲያው ስለሱ የሚያወራበት፣ ዩቲዩቡ ሁሉ ነገር ስለሱ የሚያወራበት ሆነና ይሄ ነገር ምንድነው ስትል በቃ ይሄ ነገር ኢትዮጵያ ውስጥ የተለመደ ነው። እዚች ሀገር ውስጥ ሙያተኛ የሚከበረው ሁሌ ሲሞት ነው የሚታወሰው። በቁም እያለ ለምን አይታወስም? በእውነት በጣም ብዙ ሶሻል ሚዲያ ላይ እንደው የሱ በጣም አድናቂዎች ካልሆኑ በስተቀር አብዛኛው ሰው ኤልያስ መልካ ሁሉ ማን እንደሆነ የማያውቅ ብዙ ሰው ነበረ። በመልክ ራሱ ብዙ ሰው አያውቀውም። እንዲሁም አንድ ፎቶ በጣም የሱን ገጽታ የሚያሳይ ወደ መጨረሻው አካባቢ ያለ ፎቶ ከወጣ በኋላ ነው ሁሉ ነገር መወራት የጀመረው። ግን ኤልያስ መልካ በቁሙ ያልተከበረ፣ በህይወት እያለ ክብርና ሙገሳ ያልተቸረው ድንቅ ሙያተኛ መሆኑ በጣም ያሳዝናል። እኛ ሀገር ያው ስትሞት ነው ሁሉም እንግዲህ ወይ የቀብርህ ልቀን ሚዲያ ፊት ቆሞ እንደዚህ ካሜራ ፊት ቆሞ ስላንተ ጽድቁነት ስላንተ ንጹህነት የሚያወራው። በህይወት እያለ ግን ሁሉም እዛ ጓዳ ውስጥ ቁጭ ብሎ አንተን ሲያማ ነው የሚኖረው። በጣም ነው የሚያሳዝነው። ይሄ ነገር የኛ ሀገር በጣም የተለመደና በጣም የሚያስጠላ ነው። በእውነት ኤልያስ መልካ በህይወት እያለ ብዙ የግድያ ማስፈራሪያዎች ይደርሱት ሁሉ እንደነበረ ስንቶቻችሁ ታውቃላችሁ? በእውነት በጣም ነው የሚያሳዝነው። ኤልያስ ይህንን የሮያሊቲ ክፍያ ሙያተኛው ከአርቲስቱ እኩል መጠቀም አለበት ብሎ ሲነሳ ጎራ በመክፈል እሱን አታክ በማድረግ እሱን በየሚዲያው በመቅረብ የራሳቸውን ድምፅ እያሰሙ የሱ ድምጽ ግን እንዳይሰማ ሲደረግ አብዛኛው ሚዲያ ተባባሪ ሆኖ ይህን ነገር ሲያደርግ ነበር። ግን አሁን እንደ ጻድቅ ሁሉም ተነስቶ ስለ ኤልያስ መልካ ሲያወራ፣ ስለ ኤልያስ መልካ ብዙ ነገር እንትን ሲል በእውነት እንደኛ እንደ ሙያተኛ ሆናችሁ ብታስቡት እጅግ በጣም ያንገበግባል። ምክንያቱም በቁሙ የለፋለትን ነገር ከግብ ለማድረስ በጣም ብዙ ቻሌንጆች ሲደርሱበት፣ በጣም ብዙ እንግልቶች ሲደርሱበት አጠገቡ የነበረ የለም። ኤልያስ መልካ 3 ቀን እንቅልፍ ሳይተኛ ይሰራ ነበር። ለማን ብሎ ነው ይህን ያደርግ የነበረው? ተኛ እንኳን ብሎ በእውነቱ ይደክመሃል ተኛ ብሎ የሚያስገድድ የለም። እሺ አይልም ይላሉ ብዙ ጊዜ። ግን እሺ ባይልህ እንኳን እሱን ነገን ኖሮ የተሻለ ህይወት እንዲኖር ማድረግ ከሁላችን የሚጠበቅ ነበር። አብዛኛው ግን አርቲስት ያው እኛ ሀገር ታውቁታላችሁ። አብዛኛው ሰው ማስተር ውስጥ ከምታልቅ ድረስ ነው አጠገብህ የሚሆነው። እሱ ከዛችን ማስተሩን ከወሰደ በኋላ ኢን ሚሊየንስ በየኮንሰርቱ በየምን ያፍሳል። ኤልያስ መልካ እዚህ ጋር ቁጭ ብሎ እና እኛ ሀገር ግን ያው ከሞትክ በኋላ ጫጫታው ግርግሩ ይነሳል። በቁም ግን እያለ አንድ ሰው ዞር ብሎ አይ በቁም እያለ ሳትረዳው ኤልያስ መልካን በእውነቱ ገና በ41 እና በ42 ዓመቱ በጣም ብዙ ነገር መስራት እየቻለ ለአርቲስቶች ሲል ህይወቱን የሰዋ ሰው፣ ህይወት ሳይኖረው የራሱ ትዳር ህይወት ገንዘብ
አጠቃላይ ሌሎቹ እንግዲህ እዋቸው እንግዲህ እሱ የሰራላቸው የነካላቸው ሰዎች አብዛኞቹን የተንዳላቀቀ ህይወት ውስጥ ነው እየኖሩ ያሉት። ስለ ስቱዲዮ ምንም ነገር በማይታወቅበት ሰዓት ነው ኤልያስ መልካ የመጣው። ስቱዲዮ ይሄ ከአናሎግ ወደ ዲጂታል የተቀየረበት ታይም የኤልያስ መልካ ታይም ይባላል እና ኤልያስ መልካ በድፍረት የመጣበት መንገድ የሚያስደንቅ ነገር ነውና በዛ ጊዜ ከነበሩ ጓደኞቹ ጋር በመሆን የእውቀት ሽግግሩን አምጥተውታል። ይህን ነገር ሲያመጡት በእውቀት እንዲታገዙ እንዲማሩ ቴክኖሎጂን እንዲያሻሽሉ ማንም ሰው ሲረዳቸው አልታየም። በራሳቸው ተፍጨርጭረው ምን ብለው ነው እዚህ ጋር የደረሱት። ግን ከዛ በኋላ በቃ ሁሉም አዋቂና ነጋሪ ሲሆን በጣም ያሳዝናል፣ ያማልም በእውነትና እኛ ሀገር በቁም መወደስን እንደው ዝም ብለህ አሁን በዚህ ሰዓት እንኳን ብንመለከት እስቲ የትኛው ሚዲያ ነው ስለ አበጋዝ እንደዚህ የሚያወራው? አሁን በህይወት እያለ አበጋዝ ማለት ነው። አበጋዝ ትልቅ ስራ የሰራ ትልቅ ባለሙያ ነው። ግን የትኛው ዩቲዩብ ላይ ነው እስኪ አውርታችሁለት የምታውቁት? የትኛው ፔጅ ከፍታችሁለት ነው ስለ አበጋዝ የምታወሩት? አሁን እንደው አያድርገውና አበጋዝ አንድ ነገር ቢሆን ሁሌም ጻድቅ ሆነህ ቁጭ ብለህ ስለ አበጋዝ ስትጽፍ ትውላለህ። ይሄ ምንድነው? አብዛኛው እንዲያውም የአንደኛው ዓመት ለአንደኛው ህይወት የሚሆንበት ነገር አለ። በእውነት እዚህ ሙዚቃ ላይ ስንመጣ ኤልያስ መልካ የሰራቸውን ድንቅ ነገሮች እያወሳን እያወደስን እንሄዳለን። አሁን ግን በእኔ መልከታ ኤልያስ መልካ ዝም ብለህ ስትጠየቅ ኤልያስ መልካን ፎቶውን ስላየህ ብቻ ኤልያስ ብትል ወይንም ኤልያስ መልካ የሆነ ሰው ስለ ኤልያስ ስላወራ አንተም ስላወራህ ስለ ኤልያስ ታውቃለህ ማለት አይቻልም። እና ኤልያስ ስራው ምንድነው? ሙዚቃ ማቀናበር። ሙዚቃ ማቀናበር ውስጥ ደግሞ ምን አይነት ቴክኒኮችን ተጠቅሞ ምን አይነት ታክቲኮችን ተጠቅሞ ምን አይነት ሶፍትዌሮችን ተጠቅሞ ነው የሰራው፣ እንዴት ይሄን ለውጥ ሊያመጣ ቻለ የሚለውን ዲቴል የሚዳኘው ሙያተኛ ነው። እንግዲህ እኔ ባለችን ትንሽ እውቀት ኤልያስ መልካን ከሰራቸው ስራዎች በመነሳት ኤልያስ መልካን በጣም የተለየ ሰው መሆኑን የምመሰክርበት ከ10 በላይ ነጥቦችን አነሳላችኋለሁ። አብራችሁን ቆዩ። ይህ ሌማት ኢንተርቴይንመንት ነው። እሺ የተወደዳችሁና የተከበራችሁ የሌማት ኢንተርቴይንመንት ተከታታዮች በመጀመሪያ ደረጃ እንግዲህ በቁጥር 1 ደረጃ ኤልያስ መልካ ልዩ የሚሆንበት መንገድ ራሱን ከአናሎግ ሲስተም ወደ ዲጂታል ሲስተም ይዞ የመጣበት መንገድ ነው። የመጀመሪያው ነገር እሱ እንግዲህ ከዛ ኤልያስ መልካ ከመምጣቱ በፊት በአናሎግ ሲስተም ላይ ይሰሩ የነበሩት እንደነ ሙሉጌታ አባተ እና ከድር ጭቅሳ ነበሩ። ከሱ በፊት የነበሩት አብዛኛውን ሙዚቃዎች እነሱም ሰርቷል። ስለነሱ ደግሞ ወደፊት በደንብ እንመጣበታለን። በእውነቱ ሁለቱ ራሱ ምንም ያልተወራላቸው ጀግኖች ናቸው። እንግዲህ እነሱ እንዲያውም በጣም በሚገርም ሁኔታ ከሞቱም በኋላ አልተወራ እያሉም አልተወራ። በጣም ነው የሚያሳዝነው። እኛ ሀገር በቃ አንዱ ያወራለትን ነገር ማራገብ ማከንፈስ ነው የምንወደውና ስለነሱም ስለ ሙሉጌታ አባተና ከድር ጭቅሳ በደንብ ጎልጉለን እንመጣለን። ግን ከነሱ አሁን ቀጥሎ ይሄንን የሙዚቃ ኢንዱስትሪ የተረከበው ኤልያስ መልካ ነውና ኤልያስ መልካ በዲጂታል መልኩ ሲመጣ ዲጂታል ማለት ልዩነቱን ለማብራራት ያክል አናሎግ የነበረው በፊት በዴክቴፕ ነበር የሚቀረጸው። ይሄ ኮምፒውተር የሚባል ነገር አልነበረም። አብዛኛው ነገር በኦልድ ስታይል ነበር የሚቀረጸው። ከዛ በኋላ ግን ይሄ የድምጽ ኢፌክትን አውቶቲዩንን ጨምሮ ኪዩቤዝ የሚባለውን ሶፍትዌር በማምጣት ወደ ኮምፒውተር በመምጣት አብዛኛውን ነገር ፐርፌክሽኑን የጠበቀ ሙዚቃ ለመስራት እነ ኤልያስ መልካና ጓደኞቹ አዲስ አብዮት ፈጥረው እዚህ ሙዚቃ ላይ መቀላቀላቸው የመጀመሪያው የኤልያስ ድፍረትና በጣም ለአሰበው ነገር ለዓለመው ነገር የማይመለስ ሰው መሆኑን በዛ ማየት እንችላለን። የመጀመሪያ አልበም ሰርቶ ያቀረበው እንዲሁም የቴዎድሮስ አፍሮን ቴዲ አፍሮን የአቡጊዳ የሚለውን አልበም ነው።
እዛ ላይ ብዙ ነገር ይነሳሉ። ኤልያስ የመጀመሪያው ስለነበረ ያው ብዙ እንከኖች እያሉትም ቢመጣ በጣም መስመሩን ያለፈ እጅግ በጣም ተወዳጅ የሆነ ስራ ሆኖ በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ ተቀማጭ እንደሆነ እናስታውሳለን። ሁለተኛ ደረጃ ላይ ደግሞ ኤልያስ መልካን በትልቁ ልናነሳው የምንችለው ራሱን አፕዴት ማድረጉ ነው። ኤልያስ መልካ አቦጊዳን ከጀመረበት ሙዚቃ ጀምሮ እስከ አሁን የመጨረሻው የነ መሰሉ ፋንታውን አልበም እስከወጣበት ደረጃ ድረስ በእያንዳንዱ አልበም በእያንዳንዳቸው ሙዚቃ ላይ አፕዴት አድርጓል። ራሱ አፕዴት ሲባል አሁን ለምሳሌ የእውቀት አለ የእውቀት ከእንደገና ደግሞ ሶፍትዌሮች የምንጠቀማቸው ምክንያቱም ኮምፒውተር ላይ ስለሆነ ኮምፒውተር ላይ የሶፍትዌር አፕዴቶችን አድርጓል። እንዲሁም አንዳንድ በጣም ብዙ የምናውቃቸው የድሮ ሲስተም ውስጥ ያሉ አቀናባሪዎች የድሮ ሶፍትዌርን ስቲል ነው የሚጠቀሙ አሉ። ኤልያስ መልካ ግን ራሱን ከዘመኑ ጋር እያሻገረ ይመጣል። ከዛ ውጭ ደግሞ ይሄ ትራክ የምንለው ነገር አለ። አሁን በሙዚቃው ላይ እንዲሁም የምንጠቀመው ሳውንድ ሞጁል ይባላል። ሳውንድ ሞጁል ላይ ራሱን እያሳደገ አፕዴት እያደረገ የመጣ ትልቅ ባለሙያ ነው። ራሱን ለማሳደግ አንድ ቀን አይነጥፍም። የእውነት በጣም ነው የሚገርመው። በዚህ ጉዳይ ላይ ሙዚቃዎቹን ራሱ ብንመለከት ከአቦጊዳ ጀምሮ ስለ ከነ ትግስት የሰራላቸው ኢቫንጋዲን ከዛ ደግሞ ራሱን እየቀየረ ወደነ ሀረጋኝ ወራሽ ወደነ ኃይልዬ ሙዚቃዎችን ያው በደንብ ስነግራችሁ ታስታውሳላችሁ በሚል ነው ወደነ ኃይልዬ አልበም ከዛ በኋላ ወደነ ኩኩ ሰብስቤ አልበም የተቀየረበት ከእንደገና ደግሞ ወደ 1997 ላይ ምናምን ሲመጣ ደግሞ ሌላ መልክ ደግሞ ይዞ ከእንደገና ጃዝ ተሰሪያል የሚለው የቴዎድሮስ አፍሮ አልበም ላይ የተለየ ቫይብ ይዞ መምጣቱ በቃ ራሱን አፕዴት እያደረገ እየቀየረ ዘፈኖቹ እየተቀየሩ ኢቭን አሁን በፊት የኤልያስ ሬጌ የምንላቸው አሉና የኤልያስ ሬጌ በቃ ቲፒካሊ የኤልያስ መሆናቸው ገና ሪትም ሲጀምር የምታውቃቸውን ሬጌ ሰርቶ መንገድ እያመራ እያወቅኩኝ መከፋቴ ለምልቤ ይችላል ችላለው ይሆን ቢያመኝም ሷንጌ በልጅነቴ መርቃን ስትሞትናቴ። ኤልያስ መልካ ደግሞ እንግዲህ ስለ ኤልያስ መልካ እየተጨዋወትን እየሄድን ያለ ነው። ኤልያስ መልካን በሬጌ ሙዚቃዎች ላይ ያመጣውን ለውጥ ደግሞ እስኪ አሁን ደግሞ እናያለን። ኤልያስ መልካ ከአቦጊዳ ሲጀምር አቦጊዳ ላይ አብዛኛው የቴዲ አፍሮ ዘፈኖች ሬጌዎች ናቸው እና እዛ ላይ ያሉት ሬጌ ከኃይለ ሥላሴ በጣም ብዙ ለማለማሽ ምናምን የሚሉ ዘፈኖች ላይ የተጠቀማቸው ነገሮች አሉ። ግን ምን ያህል ራሱ እንዳሳደገ እነዛን ነገሮች የመጀመሪያ ናቸው ብሎ በተኮፍሶባቸው ራሱን አረጋግቶ ሳይቀመጥ ራሱን አፕዴት አድርጎ ለነ ሚካኤል በላይነህ የሰራቸውን ሬጌዎች ነፍሱን ይማር ደረጀ ዱባለ የሚባል ዘፋኝ እሱ ላይ የሰራቸውን ሬጌ ሙዚቃዎች አብነት አጎናፍር ላይ በጣም ብዙዎቹ ላይ የተለየ የራሱ የሆነ ቀለም ያለው ሬጌዎችን ሰርቶ መጨረሻ ላይ ግን ኢዮብ ላይ የሚገርም ነገር ነው የፈጠረው። ይሄ በቃ ራሱን ለማሳደግ ያለውን ፍላጎት፣ ተነሳሽነት፣ ክሬቲቪቲ ምን ያህል መስዋዕትነት እንደሚጠይቅ በኤልያስ መልካ ታያለና እንግዲህ በኢዮብ ሙዚቃ ላይ እንግዲህ እኔ አስተያየት ለመስጠት ራሱ ብቁ ነኝ ብዬ አላስብም። ምክንያቱም ማንንም አይመስልም። ኤልያስ የኢዮብ ሙዚቃ ላይ ዓለም ላይ ለየት ያለ ሬጌ ስታይል ነው ይዞ የመጣው። ኢትዮጵያ ውስጥ ብቻ አይደለም በዓለም ላይ ደረጃ ለየት ያለ የሬጌ ስታይል ይዞ ነው የመጣው። እኛ ከለመድነው ጆሮአችን ከለመደው የሬጌ ስታይል በግጥምም በዜማም በሙዚቃ ቅንብርም በሚጠቀማቸው ሮል እንለዋለን እኛ ሮሎች በሚጠቀማቸው የጊታር አጠቃቀም ላይ በጣም በቃ የሌለ ዳይናሚክስ ፈጥሮ የመጣበት አልበም ነውና
ኤልያስ መልካና ሬጌ ሙዚቃን ስታገናኝ እጅግ በጣም የተለወጠበት ከዛ በፊት እንደውም ለነ ቴዲ አፍሮ የሰራባቸው እንደነ ላምባዲና አይነት ሬጌዎች ለየት ይላሉ። ከዛ ግን ወጥቶ ኢዮብ ላይ የፈጠረው ነገር በጣም ተአምር ነው። ኤልያስ መልካን እንግዲህ በምን ትገልጸዋለህ ብትሉ እንግዲህ መግለጽ ከባድ ነው፣ ግን ስለሱ ትንሽ ከምናውቀው ነገር እንናገር በሚል ነው ይህንን ፕሮግራም አዘጋጅተን ወደ እናንተ እያደረሰን ያለ ነው። የሚጠቅም ነገር እንዳገኛችሁበት እናስባለን። እንቀጥላለን ስለ ኤልያስ መልካ። ይሄ እድገት ነው፣ ለውጥ፣ ራስን አፕዴት ማድረግ፣ ራስን ማሻሻል። ዛሬ በቆምክበት ላይ አይደለም። ሰው ዛሬ ስላደነቀ ሱሪን ዝቅ አድርገ ቦሌ ምድር ላይ ደረትን ነፍተ መሄድ አይደለም፣ ራስን አፕዴት ማድረግ። ምክንያቱም ሶፍትዌር አፕዴት ይሆናል፣ ቴክኖሎጂ አፕዴት ይሆናል፣ ሙዚቃ ይቀያየራል። ዓለም ላይ ሙዚቃ ይቀያየራል። እኛ ሀገር ነው አሁንም ቢሆን ሮሃ ባንድ ቴስት ይምጣልን ብሎ ሞጨጭ ማለት ጉዳይ ያለው እንጂ ዓለም ላይ ከነ ማይክል ጃክሰን ከፓፕ ጀምሮ እነ ሂፕሆፕን የሰሩት እነ ቱፓክን አልፈ እስካሁን ድረስ እንደ ጀስቲን ቢበር ምናምን በጣም የተለያየ የሙዚቃ ስታይል ጀነሮች እየተፈጠሩ ነው የመጡትና እኛ ሀገር ደግሞ ይህን ነገር በደንብ ያሳየን ሰው ቢኖር ኤልያስ መልካ ነው። ኤልያስ መልካ በሁለተኛ ደረጃ ልዩ የሚያደርገው ራሱን አፕዴት እያደረገ እዚህ ድረስ የደረሰ ድንቅ ሙያተኛ መሆኑን ለመመስከር ያህል ነው። እሺ አድማጭ ተመልካቾቻችን እንዲሁም የዩቲዩባችን ተከታታዮች ዛሬ ስለ ኤልያስ መልካ በደንብ እየፈተፈትን ነው። ስለ ኤልያስ መልካ በደንብ እንዲገባችሁ አድርገን በእኛ አመለካከት ያለውን ነገር እያስቃኘናችሁ ነው። ኤልያስ መልካ ልዩ ሰው መሆኑን የምትገልጽበት ዝም ብሎ እሱ የሰራቸው ሙዚቃዎች ዋው ምርጥ ናቸው ምናምን እያል የሆነ ሰው ስለነገረህ ብቻ ሳይሆን እነዚህን ነጥቦች በማየት መገንዘብም ጥሩ ይመስለኛል። እንግዲህ በሶስተኛ ደረጃ ኤልያስ የትራክ አጠቃቀም ትራክ የምንለው ነገር አለ እኛ ሙዚቃ ላይ። የትራክ አጠቃቀም ላይ አብዛኛው ሰው የሚፈራቸውን ለመንካት ራሱ የሚፈራቸውን ትራኮች ኤልያስ ይደፈራቸዋል። የኤልያስ ትልቁ ኳሊቲ ይሄ ነው። ለዛ ነው አዲስ ቶን፣ ሁሌም አዲስ ቶን፣ አዲስ ድምፅ፣ አዲስ የስቱዲዮ ቫይብ እየፈጠረ የሚሄደው። የኤልያስ ትልቁ ኳሊቲ ይሄ ነው። በተለይ ደግሞ ከትራኮች አንጻር ይሄ በእኛ ሙዚቃ ስታይል ውስጥ ሲንዝ የምንለው ነገር አለ። የሲንዝ አጠቃቀም ላይ ኤልያስ መልካ የተለየ ሰው ነው። የአብዛኞቻችን ሙዚቃን ለመሙላት እንዲያውም በጣም የሚገርም አንዳንድ አቀናባሪ ፓድ የሚባል ነገር አለ። በፓድ በመሙላት ሙዚቃው ሙሉ እንዲመስል የሚፈልግ ብዙ ሰው አለ። ኤልያስ መልካ ግን በሲንዝ አጠቃቀም ከአንድ ዘፈን ላይ ከ7 እስከ 10 የሚደርሱ ሲንዞችን በመጠቀም ሙዚቃን ሙሉ በማድረግ የማቅረብ አቅም አለውና የኤልያስ የትራክ አጠቃቀም እጅግ በጣም በቃ የራሱ የሆነ ሌላ ዓለም ውስጥ ያለ ሰው መሆኑን ስለ ኤልያስ በደንብ አስረግጦ መናገር ይቻላል። እንግዲህ በመሃል ስለነዚህ ነገሮች በደንብ እንዲገባችሁ የሱን ሙዚቃዎች እየጋበዝናችሁ ከስር እያስኬድን ነገሮችን እንድትረዱ እናደርጋለን። ስደክም ስለፋ ስላልቀናኝ ቶሎ ሌላው ደግሞ ስለ ኤልያስ በአራተኛ ደረጃ የምናነሳው ነገር በእኛ በሙዚቃ ስታይልስ የብራስ አጠቃቀም ነው። ኤልያስ መልካ ከአቦጊዳ ጀምሮ ቀደም እንደነገርኳችሁ እስከ መጨረሻ እስከሚመጣ ድረስ በብራስ አጠቃቀም ላይ እጅግ በጣም ቫራይቲዎችን በመፍጠር የተለያዩ ቶኖችን አበርክቶልናል። በዛ ውስጥ ኤልያስ መልካ ብራስ ምንድነው? አሁን ለምሳሌ እኛ ብዙ ጊዜ ስንሰራ
አንድ ላይ የተመረኮዘ ብራስ ሳይሆን ኮምቢኔሽን የሚባላል በሙዚቃው አጠራር ኮምቢኔሽን ወደ 7-8 የሚሆኑ ብራሶችን አንድ ላይ በማድረግ እንደ አንድ ድምጽ እንዲወጡ የማድረግ ስልት እና ኮምቢኔሽን ላይ በጣም የተለየ አመለካከት ተስጧለው ከአልቶ ሳክስ ጀምሮ እስከ ቴነር ትራምፔትን ጨምሮ የተለያዩ የብራስ አይነቶችን በመቀላቀል ከብራሶቹ ጋር ደግሞ ቅድም እንደነገርኳችሁ እነዚህ ለስለስ ያሉት ሲንዞችን አብሮ በመደረብ የተለየ የድምጽ ኳሊቲ እና የራሱ የሆነ ቀለም ያለው ሙዚቃ እንዲኖረው አድርጎታል። ስለዚህ ኤልያስ መልካ ሁልጊዜ ኤልያስ መልካ ሙዚቃ ስትሰማ እነዚህ ነገሮች እሱ ክሬት ያደረጋቸው ነገሮች በሙሉ እዛ ላይ ስላሉ የኤልያስን ችሎታ በዚህ መንገድ ልትመለከተው ትችላለህ ማለት ነው።